አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአጃኢብ ቻናል ቤተሰቦች እንዲሁም ሰላማችሁ ይብዛ በያላችሁበት። ዛሬ በታሪክ ማህደራችን ውስጥ እጅግ አስደናቂ ወደ ሆነውና ብዙ ትምህርቶችን ወደ ያዘው የነብያት ታሪክ እንጓዛለን። አላህ ሱብሓነሁ ወተዓላ ለሰው ልጆች መመሪያ እንዲሆኑና ከጨለማ ወደ ብርሃን እንዲያወጧቸው በቁርአን ውስጥ ስማቸው የተጠቀሱ 25 ታላላቅ ነብያት አሉ። ዛሬ እነዚህን 25 ነብያት በአጭሩ የምንዘረዝርና ትኩረታችን ግን የነብያትን ንግግር አዋቂ ወይም ኸጢቡል አንቢያ በመባል በሚታወቁት በታላቁ ነብይ ሹዓይብ አለይሂ ሰላም ታሪክ ላይ እናደርጋለን ማለት ነው። በተለይ በንግድ ሰዓትና በፍትህ ዙሪያ የነበራቸውን ድንቅ ጥሪ በጥልቀት እንመለከታለን። ቪዲዮውን ላይክ እያደረጋችሁ ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ፣ እንዲሁም ደግሞ ለወዳጅ ዘመዶቻችሁ ይህንን ታሪክ ቢያውቁት ብላችሁ ይህ የእስልምና ታሪክ እንዲሁም ደግሞ እውቀት እንዲስፋፋ ለምትፈልጓቸው ሙስሊም ጓደኞቻችሁ በሙሉ ሼር አድርጉላቸው። ቪዲዮዬንም ላይክ ስለምታደርጉኝ እጅግ በጣም አመሰግናለሁ። መልካም ቆይታ። የነብዩ ሹዓይብ አለይሂ ሰላም ታሪክ እንዲህ ይጀምራል። የነብዩ ሹዓይብ አለይሂ ሰላም ታሪክ በቁርአን ውስጥ በተደጋጋሚ የተጠቀሰ ለሰው ልጅ እጅግ ጠቃሚ የሆኑ የኢኮኖሚ፣ የማህበራዊና የመንፈሳዊ ህይወት ትምህርቶችን የያዘ ድንቅ ታሪክ ነው። እሳቸው ኸጢቡል አንቢያ የነብያት ተናጋሪ ባለቅኔ በመባል ይታወቃሉ። ምክንያቱም ህዝባቸውን የሚመክሩበት ንግግር እጅግ ማራኪና ልብ የሚነካ ስለነበረ ነው። ከዚህ በመቀጠል የነብዩ ሹዓይብ አለይሂ ሰላምን ዋና ዋና ነጥቦች እንደሚከተለው አስደምጣችኋለሁ። በመጀመሪያ የተላኩበት ህዝብ ወይም መድየን። ነብዩ ሹዓይብ አለይሂ ሰላም የተላኩት መድየን ለሚባሉ የንግድ ማህበረሰቦች ነበረ። እነዚህ ሰዎች ሁለት ትላልቅ ችግሮች ነበሩባቸው። የመጀመሪያው ሽርክ ነው። ከአላህ ውጭ አይካህ ወይም ጥቅጥቅ ያለ ጫካ ዛፍ ያመልኩ ነበረ። ሁለተኛው ደግሞ የኢኮኖሚ ስርቆት ነው። በንግድ ስራቸው ላይ ሚዛን ያጎድሉ ነበር። ሲገዙ አስተርፈው፣ ሲሸጡ ደግሞ ቀንሰው በመስጠት ሰዎችን ያታልሉ ነበረ። እንዲሁም መንገደኞችን እየዘረፉ ያስፈራሩ ነበር። ሌላው የነብዩ ሹዓይብ አለይሂ ሰላም ዳዕዋ ወይም ጥሪ። ሹዓይብ አለይሂ ሰላም ህዝባቸውን በጥበብና በፍቅር እንዲህ ብለው ጠሩ። ህዝቦች ሆይ አላህን ተገዙ፣ ከእሱ ውጭ ሌላ አምላክ የላችሁም፣ በሚዛንም አትቀንሱ። እኔ እናንተን በጸጋ ላይ ሆናችሁ አያችኋለሁ፣ ለምን ታታልላላችሁ ነበር። እሳቸው ያስተማሩት ትልቁ ቁም ነገር በአላህ ዘንድ የሚተርፈው ጥቂት ሐላል ትርፍ ሰርታችሁ ከምታገኙት ብዙ ሀብት ይበልጥላችኋል የሚል ነበረ። ሶስተኛ፣ የህዝቦቻቸው ምላሽ። እንደ ማንኛውም ነቢይ የሀገሪቱ ባለሀብቶችና ትዕቢተኞች አፌዙባቸው። እንዲህም አሏቸው፣ ሹዓይብ ሆይ ሶላትህ ነው እንዴ አባቶቻችን የሚያመልኩትን እንድንተውና በገንዘባችን የፈለግነውን ከማድረግ እንድንከለከል የሚያዘን ብለው ጠየቁ። ይህም በማለት የሃይማኖትና የኢኮኖሚ ግንኙነት እንደሌለው ሊሞግቷቸው ሞከሩ። በመጨረሻም ካላቆምክ በድንጋይ ወግረን እንገድልሃለን ብለው ዛቱባቸው። አራተኛ፣ የነብዩ ሹዓይብ አለይሂ ሰላም እና የሙሳ አለይሂ ሰላም ግንኙነት። የነብዩ ሹዓይብ አለይሂ ሰላም ታሪክ ከነብዩ ሙሳ አለይሂ ሰላም ጋርም የተያያዘ ነው። ሙሳ አለይሂ ሰላም ከግብጽ ሸሽተው መድየን በደረሱ ጊዜ የሹዓይብን ሴት ልጆች ውሃ ሲያጠጡ ረድተዋቸዋል። ሹዓይብ አለይሂ ሰላምም ሙሳ አለይሂ ሰላምን ለ8 ወይም ደግሞ ለ10 ዓመት እንዲያገለግሏቸው በመስማማት አንዷን ልጃቸውን ዳሩላቸው። ይህ ታሪክ ታማኝነትና ጥንካሬ በስራ ዓለም ውስጥ
ያለውን ዋጋ ያሳያል። አምስተኛ የመጨረሻው ቅጣት። ህዝቦቻቸው እምቢተኝነታቸውን ሲቀጥሉ አላህ ክፉ ቅጣት ላከባቸው። አል-ረጅፋህ ወይም ኃይለኛ መንቀጥቀጥ፣ ምድሪቱ ተናወጠች። አስ-ሰይሐህ ወይም አስፈሪ ጩኸት፣ ከሰማይ የመጣ ታላቅ ድምፅ ልባቸውን አፈነዳው። በቤታቸው ውስጥ እንደሌሉ ሆነው ጠፉ። አላህ ሹዓይብንና አማኞቹን ግን በረህመቱ አዳናቸው። ያ ሀባይብ፣ ታዲያ ከታሪካቸው የምንማረው ቁም ነገር ምንድን ነው? ከነዚህ ውድና የተከበሩ ነቢይ 3 ነጥቦችን እንማራለን። አንደኛ ሐላል ንግድ ነው። ኢስላም መስገድና መጾም ብቻ ሳይሆን በገንዘብ ግንኙነት ላይም ታማኝ መሆን በጥብቅ ያዛል ማለት ነው። ሁለተኛ ውብ ንግግር ነው። ይሄ ደግሞ እውነትን ለሰዎች ስናደርስ በለሰለሰና በሚያምር አንደበት መሆን እንዳለበት ከኻጢቡል አንቢያ እንማራለን ማለት ነው። ሶስተኛው ደግሞ ትዕግስት ነው። በቤተሰብም ሆነ በህዝብ መካከል ለሚመጣ ተጽዕኖ መታገስና በአላህ መመካት ድልን ያመጣል በሚል ይህንን ትምህርት እንቀስማለን። ሱብሃንአላህ፣ አንድ ውድ እህቴ ነብዩ ሹዓይብን ስትጣራ ማለትም ሹዓይብ የሚለውን ስም ስትጣራ አይታለች። ከዛ በመነሳት ይህንን የነብዩ ሹዓይብን ታሪክ ለማንበብ ተገድቻለሁ ማለት ነው፣ በድሪም ቱብ ቤተሰብ ላይ ማለት ነው። እና ከዚህ በመቀጠል ደግሞ 25ቱን በቁርአን ላይ የተጠቀሱ ዋና ዋና ነብያቶች እዘረዝራለሁ። ከ25ቱ አንዱ ነብዩ ሹዓይብ አለይሂ ሰላም ነው። ከዛ እናንተ የምትፈልጉትን ከ25ቱ የነብይ ታሪክ መካከል እናንተ የምትፈልጉትን ነብይ ወይም የሱን ታሪክ ማወቅ የምትፈልጉትን ጥቀሱልኝ። እኔ ደግሞ በሚቀጥለው ፕሮግራም ይዤላችሁ መጣለው ማለት ነው። የነብያቶችን ታሪክ መስማት የእስላም ግዴታ ቢሆንም ብዙዎቻችሁ ታውቁታላችሁ። ነገር ግን የነብዮቻችንን ታሪክ መስማት ብናውቀው እንኳን አይሰለችም ብዬ አስባለሁ እና ሰበብ እንድንሆን እስኪ ለሌሎች ሼር ማድረግ ይልመድብን። ከዚህ በመቀጠል በቅዱስ ቁርአን ውስጥ ስማቸው የተጠቀሱት 25ቱ ታላላቅ ነብያትና መላእክተኞቹ ዝርዝር እንደሚከተለው አስደምጣችኋለሁ። እነዚህ ነብያት በየዘመናቱ ሰዎችን ወደ አላህ አንድነት ወይም ተውሂድ የጠሩና የሰው ልጅ መመሪያዎች ናቸው። ዝርዝሩን በቅደም ተከተል ስንመለከት አንደኛው ነብዩ አደም አለይሂ ሰላም የመጀመሪያው ሰውና የመጀመሪያው ነብይ ናቸው። ሁለተኛው ደግሞ ነብዩ ኢድሪስ አለይሂ ሰላም፣ ሶስተኛው ነብዩ ኑህ አለይሂ ሰላም የታላቁ መርከብ ባለቤት በመባል ይታወቃሉ። አራተኛው ነብዩ ሁድ አለይሂ ሰላም ወደ አዲስ ህዝቦች የተላኩ ነበሩ። ነብዩ ሷሊህ አለይሂ ሰላም ወደ ሰሙድ ህዝቦች የተላኩ ነበሩ። ነብዩ ኢብራሂም አለይሂ ሰላም የነብያት አባት አቡል አንቢያ ይባላሉ። ሰባተኛ ነብዩ ሉጥ አለይሂ ሰላም። ስምንተኛ ነብዩ ኢስማኤል አለይሂ ሰላም የኢብራሂም የበኩር ልጅ። ዘጠነኛ ነብዩ ኢስሐቅ አለይሂ ሰላም የኢብራሂም ሁለተኛ ልጅ። አስረኛ ነብዩ ያዕቆብ አለይሂ ሰላም የእስራኤል ልጆች አባት። 11ኛ ነብዩ ዩሱፍ አለይሂ ሰላም እጅግ ውብ የነበሩት የያዕቆብ ልጅ። 12ኛ ነብዩ አዩብ አለይሂ ሰላም በትዕግስታቸው የሚታወቁ ተብለው ይጠራሉ። 13ኛ የነብዩ ሹዓይብ አለይሂ ሰላም ቅድም ያወራንላቸው የንግግር ጥበብ ባለቤት። 14ኛ ነብዩ ሙሳ አለይሂ ሰላም ተውራት የወረደላቸው። 15ኛ ነብዩ ሃሩን አለይሂ ሰላም የሙሳ ወንድምና ረዳት። 16ኛ ነብዩ ዙል ኪፍል አለይሂ ሰላም። 17ኛ ነብዩ ዳውድ አለይሂ ሰላም ዘቡር የወረደላቸው። 18ኛ ነብዩ ሱለይማን አለይሂ ሰላም የንፋስና የጅኖች ገዥ የነበሩት። 19ኛ ነብዩ ኤልያስ አለይሂ ሰላም። 20ኛ ነብዩ የሰዓ አለይሂ ሰላም። 21ኛ ነብዩ ዩኑስ አለይሂ ሰላም በአሳ ነባሪ ሆድ ውስጥ የቆዩት።
22ኛ ነብዩ ዘከሪያ አለይሂ ሰላም፣ 23ኛ ነብዩ ያህያ አለይሂ ሰላም፣ 24ኛ ነብዩ ኢሳ አለይሂ ሰላም ኢንጂል የወረደላቸው፣ 25ኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነብያት መደምደሚያና የዓለማት እዝነት የሆኑት። አሉል አዝም ወይም ቆራጦቹ ነብያት። ከእነዚህ 25ቶቹ ነብያቶች መካከል አምስቱ ኑህ፣ ኢብራሂም፣ ሙሳ፣ ኢሳ እና መሐመድ ሰለላሁ ዐለይሂ ወሰለም ከፍተኛ ትዕግስትና ጽናት በማሳየታቸው አሉል አዝም ተብለው ይጠራሉ። ያልተጠቀሱ ነብያቶች ደግሞ አላህ በቁርአኑ ውስጥ እንዲህ ብሏል፣ ከነሱም ውስጥ ታሪካቸውን የነገርኩህ አሉ፣ ከነሱም ታሪካቸውን ያልነገርኩህ አሉ። ጋፊር ቁጥር 78 ላይ ማለት ነው። ስለዚህ ስለነዚህ ነብያት ከነዚህ 25ቶቹ እጅግ በጣም ይበልጣሉ። በሐዲስ 124,000 እንደሆኑ ተገልጿል ማለት ነው። ያኔ በሐዲስ ላይ 124,000 ነብያቶች ቢኖሩም ዋና ዋናዎቹና በቁርአን ላይ የተጠቀሱት 25ቶቹ ናቸው ማለት ነው። ሱብሃንአላህ። ስለዚህ ቀደም ሲል እንደነገርኳችሁ ከነዚህ ውስጥ ታሪካቸውን በበለጠ ለማወቅ የምትፈልጉት ሌላ ነብይ ካለ ኮሜንት ላይ አስቀምጡልኝ፣ በታላቅ ደስታ እመልሳለሁ። እንግዲህ ውድና የተከበራችሁ የአጃኢብ ተከታዮቼ የነብዩ ሹዓይብ አለይሂ ሰላም ታሪክ ቀደም ሲል እንዳስረዳዋችሁ ማለት ነው የሚያስተምረን ትልቁ ቁም ነገር ለአላህ ካለን ታማኝነት ጎን ለጎን ከሰው ልጆች ጋር የምናደርገው ግብይት ፍትሃዊ መሆን እንዳለበት ነው ማለት ነው። ሚዛን ማጉደልና ሰዎችን ማጭበርበር የአገርን በረከት እንደሚያጠፋና የአላህንም ቁጣ እንደሚጋብዝ የታሪኩ ፍጻሜ በሚገባ ያስረዳል። እነዚህ 25 ነብያት የሰው ልጅ የብርሃን ፋኖዎች ናቸው። የእነሱን ፈለግ በመከተል ለራሳችንና ለቤተሰቦቻችን የተባረከ ህይወት እንዲኖረን አላህ ይርዳ እንላለሁ። ውድና የተከበራችሁ የአጃኢብ ቻናል ቤተሰቦቼ የዛሬው ቪዲዮ በዚህ ያበቃል። በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም።